ሰላም ጤና ይስጥልን እንደምን አላችሁ የቻናላችን ተከታታዮች። ዛሬም እንደተለመደው ለእናንተ ጤና ይጠቅማችኋል ያልነውን አንድ ጉዳይ ይዘንላችሁ ብቅ ብለናል። በዛሬው ጥንቅራችን ታዲያ ከነጭ ሽንኩርት ጋር የተያያዘ አንድ ጉዳይን ወደ እናንተ የምናደርስ ይሆናል። በተለይም ነጭ ሽንኩርትን በውሃ ውስጥ ዘብዝፎ ነጭ ሽንኩርት የተዘፈዘፈበትን ውሃ መጠጣት ለጤናችን የሚያስገኛቸውን ዋና ዋና ጥቅሞች የምንመለከት ይሆናል። ነጭ ሽንኩርትን በምግብ ውስጥ አብስሎ መመገብ ከዛም ባለፈ ደግሞ በጥሬው መመገብ ቢሆን ለጤናችን ጠቃሚ ነው። ነገር ግን በውሃ ውስጥ ዘብዝፎ ነጭ ሽንኩርት የተዘፈዘፈበትን ውሃ መጠጣት ግን ከሁሉም የተሻለ የጤና ጠቀሜታ እንዳለው የተለያዩ ጥናቶች ያሳያሉ። ክብደትን ከመቀነስ ጀምሮ ስንፈተ ወሲብ ያለባቸው ሰዎችም ነጭ ሽንኩርት የተዘፈዘፈበትን ውሃ በየቀኑ የሚጠቀሙና የሚጠጡ ከሆነ ለጤናቸው በርካታ ጠቀሜታዎችን እንደሚያገኙ የጤና ባለሙያዎች ይናገራሉ። ለዛሬም እኛ ውሃን በነጭ ሽንኩርት ውስጥ ዘፍዝፈን ውሃውን ስንጠጣው ምን አይነት ጠቀሜታ እንደምናገኝ የምንመለከት ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የነጭ ሽንኩርት ውሃን መጠጣት ከሚያስገኝልን ጠቀሜታዎች ውስጥ አንዱ የኮሌስትሮል መጠንን ለመቀነስ ነው። አንዳንድ ሰዎች በሰውነታቸው ውስጥ ያለው የኮሌስትሮል መጠን እጅግ በጣም ከፍ ማለቱን ተከትሎ በጤና ባለሙያዎች የኮሌስትሮል መጠናቸውን እንዲቀንሱ የተለያዩ ምክሮች ሊሰጧቸው ይችላሉ። ከነዛ ምክሮች ውስጥ ታዲያ አንዱ ነጭ ሽንኩርትን መጠቀም ነው። በተለይም ነጭ ሽንኩርትን በውሃ ውስጥ ዘብዝፈን ውሃውን የምንጠጣው ከሆነ በሰውነታችን ውስጥ ያለው የኮሌስትሮል መጠን ዝቅ እያለ ይሄዳል። በአንድ ብርጭቆ ውሃ ውስጥ የተዘፈዘፈን ነጭ ሽንኩርት ውሃ ምንጠጣ ከሆነ በሰውነታችን ውስጥ ያለው የኮሌስትሮል መጠን በ35 በመቶ ዝቅ እንደሚል በአንድ ወቅት ላይ የተደረገ ጥናት ያሳያል። የፀጉራችንን ጤና ለመጠበቅም የነጭ ሽንኩርት ውሃን መጠጣት እጅግ አስፈላጊ ነው። ነጭ ሽንኩርት ውስጥ ያለው ሴሊኒየም የተሰኘው ንጥረ ነገር ታዲያ ጭንቅላታችን ወደ ፀጉራችን የሚልከውን የማዕድናት መጠን ከፍ በማድረግ በተጨማሪም ፀጉራችን በበቂ ሁኔታ ማዕድናትን እንዲያገኝ በማድረግ የፀጉራችን ጤና እንዲጠበቅ ያደርጋል። የፀጉር መርገፍ፣ መመለጥና የፀጉር መነቃቀል ያለባቸው ሰዎች ነጭ ሽንኩርት ውሃን በየቀኑ የሚጠቀሙ ከሆነ ማስተካከል ይችላሉ። በደማችን ውስጥ ያለውን የስኳር መጠን ለመቆጣጠርም ነጭ ሽንኩርት እጅጉን አስፈላጊ ነው። በየቀኑ አንድ ብርጭቆ የነጭ ሽንኩርት ውሃን የሚጠጡ ሰዎች ከሌሎች በተሻለ በሰውነታቸው ውስጥ ያለው የስኳር መጠን አነስተኛ ሆኖ ይታያል። በተለይም ደግሞ ለስኳር ህመም ተጋላጭ የሆኑ ሰዎች በየቀኑ አንዳንድ ብርጭቆ የነጭ ሽንኩርት ውሃን ቢጠጡ ይመከራል። ጉንፋን በተደጋጋሚ የሚያጠቃን ከሆነም የነጭ ሽንኩርት ውሃን የምንጠቀም ከሆነ ቶሎ እንዲሻለን ያደርጋል። ከዛ ባለፈም በጉንፋን የመያዝ እድላችን እየጠበበ ይመጣል። በተለይም ነጭ ሽንኩርት ውስጥ ያሉት ወሳኝ ንጥረ ነገሮች በሰውነታችን ውስጥ ያሉ እብጠቶች እንዳይፈጠሩ ያደርጋሉ። ታዲያ እብጠት በተደጋጋሚ በአፋችንና በጉሮሮአችን አካባቢ የሚፈጠር ከሆነ በጉንፋን የመያዝ እድላችን ከፍ እያለ ይሄዳል። በተጨማሪም ነጭ ሽንኩርት ውሃን በተደጋጋሚ ጊዜ መጠጣት የጉንፋን ህመም ምልክቶች እንዳይባባሱና ቶሎ እንዲሻለን ያደርጋል። ክብደትን መቀነስ የሚያስቡ ሰዎችም በተደጋጋሚ መጠቀም ካለባቸው የምግብ አይነቶች ውስጥ አንዱ ነጭ ሽንኩርት ነው። በተለይም ደግሞ በሆዳቸው አካባቢ ከፍተኛ ስብ የተከማቸና ቦርጭ ያላቸው ሰዎች የነጭ ሽንኩርትን ቶሎ የሚመገቡ ከሆነና የነጭ ሽንኩርት ውሃንም የሚጠቀሙ ከሆነ ቦርጫቸውን በቀላሉ ማጥፋት ይችላሉ። ይሄ ማለት ግን ነጭ ሽንኩርት ውሃን በመጠጣት ብቻ ቦርጭን ማጥፋት ይቻላል ማለት አይደለም። ነገር ግን ጎን ለጎን ሌሎች እንቅስቃሴዎችን በተለይም ስፖርታዊ እንቅስቃሴዎችን በማድረግና አመጋገባችንን በማስተካከል ቦርጫችንን የማጥፋት እድላችንን ይበልጥ ማፋጠን እንችላለን።
የነጭ ሽንኩርት ውሃን መጠጣት በወንድም ሆነ በሴት ልጅ የወሲብ ሕይወት ላይ የተሻለ ብቃትን እንዲያገኙ ያደርጋል። በነጭ ሽንኩርት ውስጥ ያሉ ንጥረ ነገሮች የደም ዝውውራችን ፈጣን እንዲሆን ስለሚያደርጉ ለወሲብ ያለን መነቃቃትም የዛኑ ያክል እየፈጠነ ይሄዳል። በተለይም ወንድ ሆነው የብልት ያለመቆም ችግር ያለባቸው ሰዎች ነጭ ሽንኩርትን በተደጋጋሚ የሚጠቀሙ ከሆነ የተሻለ የወሲብ ሕይወት እንዲኖራቸው ያደርጋል። የነጭ ሽንኩርት ውሃን በተደጋጋሚ ጊዜ መጠቀም የካንሰር ሴሎች በሰውነታችን ውስጥ እንዳይበለጽጉ ያደርጋል። ከዛ ጎን ለጎንም በካንሰር የተያዙ ሰዎች የነጭ ሽንኩርት ውሃን የሚጠጡ ከሆነ ከካንሰር ህመማቸው በአፋጣኝ የማገገም ዕድል አላቸው። የመገጣጠሚያ ችግር ያለባቸው ሰዎችም የነጭ ሽንኩርት ውሃን አዘውትረው የሚጠቀሙ ከሆነ ከዚህ ህመም የመገላገል ዕድል አላቸው። ይህ አይነቱ ህመም ሴቶች በተለይም ደግሞ እድሜያቸው የገፋ ሰዎች ላይ በተደጋጋሚ እንደሚከሰት ይታወቃል። ታዲያ ከስፖርታዊ እንቅስቃሴ ጎን ለጎን የነጭ ሽንኩርት ውሃን በተደጋጋሚ መጠቀም በመገጣጠሚያ አካባቢ የሚያጋጥመን ህመም ለመቀነስ ይረዳል ተብሎ ይገመታል። ከፍ ያለ የሰልፈር መጠን ያለው ነጭ ሽንኩርት ታዲያ በተደጋጋሚ የምንጠቀመው ከሆነ ለዓይናችን ጥራትም አስፈላጊ ነው። በተለያዩ ምክንያቶች ዓይናችን ላይ የሚመጡ ጉዳቶች ከፍተኛ ችግር እንዳይፈጥሩብን ከሚያደርጉ የምግብ አይነቶች ውስጥ አንዱ ነጭ ሽንኩርት ነው። እድሜያችን እየገፋ ሲሄድም የመመልከት ብቃታችንና እይታችን እንዳይጎዳ ሊያደርግልን ይችላል። ዓይናቸው እየቀላ የሚያስቸግራቸው ሰዎችም ጠብታን ከመጠቀም ይልቅ የነጭ ሽንኩርት ውሃን በተደጋጋሚ የሚጠጡ ከሆነ ዓይናቸው አካባቢ የሚታየው ቅላት እየቀነሰ ይመጣል። የአፍ ጠረን ያለባቸው ሰዎችና ጥርሳቸው በተደጋጋሚ የሚታመም ሰዎችም ነጭ ሽንኩርት ውሃን በየቀኑ የሚጠቀሙ ከሆነ ይህንን ችግር ለረጅም ጊዜ መቅረፍ ያስችላቸዋል። ከዕድሜ ጋር ተያይዞ የሚመጡ የተለያዩ ህመሞችን ለመከላከልም የነጭ ሽንኩርት ውሃ እጅጉን አስፈላጊ ነው። ፊት አካባቢ የሚከሰት መሸብሸብን ለመከላከል እንዲሁም ከዕድሜ መግፋት ጋር ተያይዞ የሚመጣውን የአልዛይመር ወይም ደግሞ የመርሳት በሽታን ለመከላከልም የነጭ ሽንኩርት ውሃን በየቀኑ መጠቀም እጅጉን ያስፈልጋል። ታዲያ የነጭ ሽንኩርት ጥቅምን ከተመለከትን የነጭ ሽንኩርት የተዘበዘፈ ውሃን በምን መልኩ መጠቀም እንችላለን የሚል ጥያቄን ልታነሱ ትችላላችሁ። ለዚህ ታዲያ ትክክለኛው መፍትሄ ማታ ማታ ላይ ከመተኛታችን አስቀድመን በአንድ ብርጭቆ ውሃ ውስጥ 4 ወይም 5 ፍሬ ነጭ ሽንኩርትን ጨፍልቀን መጨመር ነው። ታዲያ ውሃውን ከድነን ማሳደር፣ በንጋታውም ከእንቅልፋችን እንደተነሳን በባዶ ሆዳችን የነጭ ሽንኩርት ውሃውን መጠጣት። ምናልባት ከጨጓራና ከተለያዩ ህመሞች ጋር ተያይዞ ችግር ካለብን ምግብ ከበላን በኋላም የነጭ ሽንኩርት ውሃን መጠጣት እንችላለን።